እንዴት ውሎ ይሆን የአርሲ ምዕመናን ዛሬ እንዴት አድረው ይሆን? በእናታችሁ ነገ ደግሞ ምን እንሰማ ይሆን? እንደው መድኃኔዓለም ይድረስላቸው። ምን ብለን እኮ እንደምናስቆመው ግራ ገባን። ሰውነታችን እኮ እንደ ይሄን ዜና በመስማት እኮ በሰቀቀን አለቀ። ያሳዝናል እኮ። የኔ ልጅ ቢሆንስ እየታረደ ያለው እዛ ጋር፣ የኔ እናት ብትሆንስ፣ የኔ አባት ቢሆንስ በዚህ ደረጃ ምክንያት ነው። ዛሬ ምዕመኑም ይታረዳል፣ መቅደሱም ይቃጠላል። ክርስትና ግን በእሳት አይጠፋም። ምክንያቱም እሳት በእሳት አይጠፋም። ባለ ጊዜ ባለስልጣን ነን የምትሉ ደም አታፍስሱ፣ ሰው አትግደሉ ይለናል። ሰይፍ ስለያዛችሁ ጎበዝ አይደላችሁም፣ ተራችሁ ሲደርስ ትሞታላችሁ ይለናል። ምዕመናኖቻችን ደግሞ በገጠር እየታረዱ ነው፣ እኛም በቁም እየሞትን ነው። ቤት በኩል ነው እንደው ለመድነው ዜናውን። እረ አባቶቻችንን እግዚአብሔር ያናቸው አምላክ የለም። የመድኃኔዓለምን ፍጥረት ያረዱ እጆች የሚቆረጡበት ጊዜ ይመጣል። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ሥራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላችሁ። እኔ የቄስ ዘር ነኝ ይላል። ስትለካው እሱ መናፍቅ ነው። ማንም በታሪክ አይጸድቅም። ጻድቅ ነኝ እያለ ከና ኃጢአቱ ከሚኖር ሰውነት እግዚአብሔር ይሰውረን። እግዚአብሔር ነው ትልቁ ዳኛ፣ ፍትሐዊ ዳኛ። መጨረሻ ላይ ይጠይቀናል። እንግዲህ እንደ እግዚአብሔር ፈቃድ የምንማርበት የትምህርታችን ርዕስ በእሳት ትጠመቃላችሁ የሚል ይሆናል። የማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ የምናገኘው ኃይለ ቃል ነው። ጉባኤያችን ሳምንታዊው ጉባኤ የረቡዕ ጉባኤ ስሙ ቃለ ዓዋዲ ነው። ዘይሰብክ በቦሌ ወይብል ጽሁአ ፍኖቶ ለእግዚአብሔር፣ በቦሌ የሚሰብከው የዮሐንስ መታሰቢያ ነው። በዚህ በቦሌ ደብረ ሳሌም ካቴድራል ቤተ ክርስቲያኑ መድኃኔዓለም ከመባሉ በፊት በመጀመሪያ ደብረ ገሊላ ቅዱስ ዮሐንስ ይባል ነበር። ከዚያ በኋላ እንዲህ ተብሎ የመድኃኔዓለም ታቦትም ስላለ የመድኃኔዓለም ታቦት ይግባና ይክበርልን ብለው አቡነ ተክለ ሃይማኖትን ቅዱስነታቸውን ቅዱስ ፓትርያርኩን ጠይቀው የዘመኑ ደጋግ ምዕመናን አጥማቂው ከተጠማቂው ጋር ቢኖር ችግር የለም፣ በመጀመሪያ ደረጃ ቦሌ ደብረ ሳሌም መድኃኔዓለም ከመባሉ በፊት ዮሐንስ እንዲባል የፈለጉት ፓትርያርኩ ቅዱስነታቸው ደጉ አባት አቡነ ተክለ ሃይማኖት ነበሩ። በረከታቸው ይደርብን። መድኃኔዓለም ቀጨኔም አለ፣ ልደታ ውስጥም እየተሰራ ነው። ምስካየ ኅዙናን አለ፣ ቀራኔው አለ። በወቅቱ የነበሩትን ጠቅሰው ዮሐንስ ምንም የለም ብለው እንዲሰራ ተፈቀደ። በጣም ደጋግ አባቶች፣ ታሪኩን ሌላ ጊዜ በደንብ እንሰማዋለን። ከዚህ በኋላ ግን የአካባቢው ምዕመናን መድኃኔዓለምም ይተከልልን አብሮ ይግባልን አሉ። አጥማቂው ከተጠማቂው ጋር ቢሆን ችግር የለውም ብሎ ፓትርያርኩ ፈቀዱ። ከዚያ በኋላ የደብረ ገሊላ አማኑኤል ምዕመናን ወይንም የሰበካ ጉባኤ አባላት ደብረ ገሊላ እኛ ነን፣ ሌላ ስያሜ ይሰጣቸው ለቦሌ ብለው በጠየቁት መሰረት ደብረ ሳሌም ተባለ። ዮሐንስኒ አሎ ያጠምቅ በሄኖን በቅርቡ ሳሌም በማዕዶተ ዮርዳኖስ ይላል። በሳሌም አቅራቢያ ያስተምር ያጠምቅ ነበርና ቅሩበ ሳሌም ደብረ ሳሌም ይባል ተባለ። አጥማቂው ከተጠማቂው ጋር ቢወቅቱ ምዕመናን አስተዋዮች ስለነበሩ መድኃኔዓለም ከታች አይሆንም ብለው ቀድሞ የገባው ዮሐንስ ቢሆንም ኋላም ቢገባ ይበልጣልና ቦሌ ደብረ ሳሌም መድኃኔዓለም መጥምቁ ዮሐንስ አቡነ አረጋዊ ተባለ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ዘይመጽእም ድኅሬ ዘሃሎም ቅድሜየ፣ ከኔ በኋላ የሚመጣው ከኔ በፊት የነበረ ነው ብሎ ዮሐንስ መስክሮለት ነበር ለጌታ። የዚህ ቦታ ታሪክ መጽሐፍ ቅዱሳዊ ታሪክ ነው። ከዚህ አንጻር ነው የጠቀስኩላችሁ። ዛሬም በእሳት ትጠመቃላችሁ የሚለውን ቃል የተናገረው ዮሐንስ ነው። የዚህ የጉባኤያችን መሪ በመንፈስ የሚጠብቀን አማላጃችን መጥምቀ መለኮት ዮሐንስ ገና ጌታ መከራውን የሚቀበልበት ጊዜ ሳይጀመር ስራውን ሳይጀምር ገና በ33 ዓመቱ መስቀል ላይ ከመውጣቱ በፊት የ30 ዓመት ጎልማሳ ሳለ ዮሐንስ ያጠምቅ ነበር እየዞረ። አስተዳልው ፍኖቶ ለእግዚአብሔር፣ የጌታን ቦታ የጌታን መንገድ ጥርጊያውን አዘጋጁ፣ ተራራው ዝቅ ይበል ጠማማውም ይቅና እያለ ያስተምር ነበረ። አባታችን መጥምቀ መለኮት ዮሐንስ ባለ ብዙ ጸጋው ካህን፣ መጥምቅ፣ ነቢይ፣ ሰማዕት፣ ሐዋርያ የነበረ እምትውልደ አንስት አልቦ ዘየአብዮ ተብሎ የተነገረለት ከሴቶች ከተወለዱት መካከል እሱን የሚያህለው የለም የተባለለት
በመንግሥተ ሰማያት ዘይንእሶ ያአበዮ የሚያንሰው ብቻ ይበልጠዋል፣ 6 ወር ያንሰዋልና። 6 ወር ቢያንሰውም ግን ገና በማይፀን ሳለ በእናቱ ማይፀን ሳለ ለጌታ የአምልኮ ስግደት ድምጿን ላሰማች ለእናቱ ለድንግል ማርያም የጸጋ ስግደት ሰግዶ ድንግል እንደምታማልድ ከሷ የሚወለደው ዓለምን እንደሚያድን የ6 ወር ጽንስ ሆኖ የመሰከረ ሐዋርያ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ሲመርጥ በማይፀን ያናግራል። እግዚአብሔር ሲፈቅድ እንቅስቃሴያችን የሚጀምረው በማይፀን ነው። ውሃ የነበረ ፍጥረት አካል ገዝፎ በእግዚአብሔር ፈቃድ ቅርጽ ሲሰራ ፍላጎቱን ማሳየት ይጀምራል። እግዚአብሔር የሰራው ሰው በማይፀን ሳለ ሰርቻለሁ፣ በእናቱ ሆድ ሳለ ቀብቻለሁ ይሌለ። ስለዚህ ነቢያትን ከማይፀን ጀምሮ እነ ኤርምያስን የቀባ እግዚአብሔር መጥምቁ ዮሐንስንም አስቀድሞ ለዚህ ተልእኮ አዘጋጅቶት ነበርና ገና በእናቱ ማይፀን ሳለ የእመቤታችንን የሰላምታ ድምፅ ሲሰማ አንፈራጸ በውስተ ከርሳ ይላል። በማይፀኗ እያለ በደስታ ዘለለ። ብፁዕ ቅዱስ አቡነ ሽኖዳ በረከታቸው ይደርብን። ምን ይሉ ነበረ? የፅንሱ መዝለል 2 ነገሮች ይደንቀኛል። አንደኛ ፅንሱ በደስታ መዝለሉ ይገርመኛል። የ6 ወር ፅንስ ገብቶት በደስታ መዝለሉ ይገርመኛል። ሁለተኛ ፅንሱ የዘለለው በደስታ መሆኑ ደግሞ እናቱ መረዳቷ በጣም ይገርመኛል። የሰላምታሽን ድምፅ በሰማው ጊዜ በማይፀኔ ፅንሱ በደስታ ዘለለ። እናት ገና በማይፀኗ ያለው ፅንስ ሲዘል ምን እንደሆነ ስሜቱን ታውቃለች። እግዚአብሔር የመረዳትን እድገት፣ አይምሮ፣ ጥልቀት፣ ምጥቀት፣ ብስለት ስለ ልጆቻቸው ማወቅን ለእናቶች ሰጥቷል። ክብርና ምስጋና ለስሙ ይሁን የአባቶቻችን አምላክ። ስለዚህ በማይፀኔ ያለው ፅንስ አለች ልጄ በደስታ ዘለለ ድምፅሽን ሲሰማ። ከጌታ የተነገረላት ቃል ይፈጸማልና ያመነች ብፅዕት ናት አለች። ድንግል ማርያምም ይሄንን አለች፣ ነፍሴ እግዚአብሔርን ታከብረዋለች። ነፍሴ የእግዚአብሔርን ታላቅነት ታከብራለች። ነፍሴ እግዚአብሔርን ታላቅነት ታውጃለች። ከዚህ እኮ የሚበልጥ ጸሎት የለም። ነፍሴ በቃ እግዚአብሔርን ታላቅ ነህ ትለዋለች። የመጨረሻ ጥጋችን ይሄ ነው። ነፍስነ ሰትሴፎ ለእግዚአብሔር ነው። እስመ ረዳኢነ ወምስካኢነ ውእቱ ለዓለም። ለዘላለም መጠጊያ ኃይላችን እግዚአብሔር ነው። ስለዚህ እግዚአብሔርን የተደገፈች ነፍስ አትፈራም፣ አትወድቅም፣ አትጠፋም፣ አትሰነካከልም። እና ነፍሳችን የእግዚአብሔርን ታላቅነት ያውጅ ዘንድ ጸልያ ልታስተምረን ነፍሴ እግዚአብሔርን ከፍ ከፍ ታደርገዋለች አለች። ስሟ ለዘላለም የተመሰገነ ይሁን የአምላካችን እናት። ለቅኖች ምስጋና ይገባልና እግዚአብሔር ለመረጣቸው ምስጋና ስናቀርብ ከምንም በላይ ለእመቤታችን የምንሰጠው ምስጋና ልዩ ነው። ያስተበጽሑኒ ኩሉ ትውልድ ብላለችና። ወደ ተነሳንበት ነጥብ ስንመለስ መጥምቀ መለኮት ዮሐንስ በእናቱ ማኅፀን እያለ የድንግልን አማላጅነት የመሰከረ ነው። በቃ መማር አያስፈልግም። 40 ዓመት መማር አያስፈልግም። 20 ዓመት 30 ዓመት መማር አያስፈልግም። የእውቀት ጉዳይ የእግዚአብሔር ስጦታ ነው። ብዙ ዓመት ተምረ ወረቀት ልሰበስብ ትችላለህ። ንጹሕ እውቀት የሚሰበሰበው ግን ከእግዚአብሔር ዘንድ ነው። ሰዎች ማስተዋል ከእግዚአብሔር ዘንድ ካልተሰጣቸው ቢማሩ ጥቅም የለውም። ስለ ትምህርት እንደ አይሁድ ሊቅ ማን አለ? በዓለም ላይ አሉ የሚባሉ ምሁራን ዓለም በታሪክ ደረጃ ያስቀመጣቸው ሰዎች ኒውክለር ነው ያመረቱልን፣ መጥፊያችንን ነው የሰሩልን። ክርስቶስ ግን በልበ ሐዋርያት በነ መጥምቆ ዮሐንስ ልብ የሰራልን አዲሲቷን ቤተ ክርስቲያን ነው። ክብርና ምስጋና ለስሙ ይሁን። ስለዚህ ብዙ የምናደንቃቸው ዝነኞች ቢኖሩ ዓለምን መርዝ ሰጥተዋት ነው ያለፉት። እግዚአብሔር ግን ማርከሻውን የመርዙን ማርከሻ የሕይወትን ማስነሻ የሞትን መጥፊያ የክህደትን ማስወገጃ መስቀሉን ሰጥቶናል። ክብርና ምስጋና ለስሙ ይሁን። ሞትን የሚያስደነግጠው ስሙን ሰጥቶናል። ስሙ ትውልድን ሁሉ የሚማርክ ሰይጣንን የሚሰብር ስመ ዚአከ ይስምዐ ሞት ወይደንግጽ ወቀላያት ይሰጠቃ ወከይሲ ይትከየድ። ስምህን ሰምቶ ሞት ይደንግጥ ይላል። ቀላያት ይሰንጠቁ፣ አለማመን ይራቅ፣ ወንጀለኛ ይቸገር፣ ቅናት ጥቅም ያግኝ። መርዝ ያላቸው የፍጥረት ወገኖች ይበተኑ። ስሙ መርዝ ይበትናል። ስሙ ቅናት ያስወግዳል። ስሙ ህሙማንን ይፈውሳል። ጤነኞች ነን የሚሉትን ደግሞ ለህመም ይዳረጋቸዋል። የማያዩ እንዲያዩ፣ እናያለን የሚሉ እንዲታወሩ እኔ ወደ ዓለም መጥቻለሁ ለፍርድ አለ ጌታ። ዘውሩ ተወልደን ካዳነው በኋላ በመዳኑ ምክንያት ከምኩራብ እንደተባረረ ያዳነኝን አውቀዋለሁ ስላለ ስለተገፋ
አገኘውና በእግዚአብሔር ልጅ ታምናለህ አለው። እንዳምነው ማን ነው ሲለው ምራቁን እንትፍ ብሎ ጭቃ የሰቀባህ አይን ላይ አይን ስሎ ግንባር ላይ አይን የሰጠህ ከለማኝነት ወደ ሰጪነት ከተመጽዋችነት ወደ መጽዋችነት የለወጠ ከተመሪነት ወደ መሪነት ከፍ ያደረገ ጅራት የነበርከውን ራስ ያደረገ ከፍ ከፍ ያደረገ በሰገነት ላይ ያቆመ ታሪክ እንድትሆን ያደረገ እርሱ አሁን ከፊት የቆመው እሱ የእግዚአብሔር ልጅ ነው አለው። ክብርና ምስጋና ለስሙ ይሁን። ካመንበት ልንመሰክር ዝግጁ ከሆነን እግዚአብሔር በእኛ ይሰራል። ደጋግሜ እላለሁ እድሜ የተሰጠን በዚች ዓለም ላይ የምንኖረው እግዚአብሔር በእኛ የሚሰራው ዓላማ ስላለው ነው። እግዚአብሔር በእኛ ላይ ያለው ዓላማ ካለቀ ምድር ላይ አንኖርም። ስለዚህ ሰው በተሰጠው አጭር ጊዜ እግዚአብሔርን ዓላማ ከፈጸመ ጥሩ ነው። ካልፈጸምን እዛ እንጠየቃለን። ስለ መክሊት የሚነገረው ስብከት ይሄ እኮ ነው። በተሰጠ ዕድሜ ውስጥ ምን ሰራ፣ በተሰጠሽ ምን ሰራሽ ነው። ነፍስ ትጠየቃለች። ሞት እንደሆነ አይቀር ብንፈራው ብንሸሸው ምን ብንንከባከበው ስጋችን መጨረሻ ላይ መፍረሱ አይቀርም። እግዚአብሔር መጨረሻችንን ያበጅልን። ስለዚህ እግዚአብሔር ነው ትልቁ ዳኛ፣ ፍትሃዊ ዳኛ። መጨረሻ ላይ ይጠይቀናል ስለተሰጠን ነገር ምን ማድረግ እንዳለብን። ከኛ የሚጠይቀው እግዚአብሔር ብዙ ነው። ከኛ የሚፈልገው ብዙ ነው። ለዚህ ነው ያለነው ከኛ በላይ ለኛ የሚያስብ አምላክ ነው። ስለዚህ ስሙ ሞት ያስደነግጣል፣ ቀላያት ይሰነጥቃል። የከበረውን ስም በእያንዳንዳችን ልብ ውስጥ ነው የሳለው። ዓለም መርዝ ሰርታለች፣ እግዚአብሔር ማርከሻውን። ዓለም ሞት ደግሳልናለች፣ እግዚአብሔር ሕይወት። በሁሉም ተመልከቱ። በናይን ከተማ የምትኖር ሴት ልጇ ሞቶባት ነበር። አንድ ልጇን ሞት ቀምቶባት ነበር። ዓለም የሚሰጠን ይሄንን ነው። ነገር ግን ጌታ ሲመጣ ሁሉም ነገር ባዶ ሆነ። ምርኮን መሰብሰብ የሚችል አምላክ ነው ያለን። የተነጠቅነውን ይመልስልናል፣ እጥፍ ድርብ አድርጎ ይሰጠናል። ስለዚህ እሱ ቃሬዛውን ነካ፣ የተሸከሙት ቆሙ። ልጁን ተነሳለው። እናት አላመነችም። ልትቀብረው የምትወስደው ልጇ እጁን ትከሻዋ ላይ ጭኖ አቅፏት በደስታ ተመለሱ። እግዚአብሔር ሲገኝ ታሪክ ይቀየራል። የስቃይ ፋይላችንን የሚቀይር እግዚአብሔር ነው። የትላንት ማንነታችንን የሚለውጥ እግዚአብሔር ነው። ዘውሩ ተወልደ ይህን ሲሰማ አምናለሁ ብሎ ሰገደለት። ከዚያ ጌታ ምን አለው? የማያዩ እንዲያዩ፣ የሚታዩ የሚያዩ ደግሞ እንዳያዩ። አይሁድ እኛ አናይም አሉት። አዎ ምክንያቱም እናይም ብትሉ ታዩ ነበረ። እናያለን ስለምትሉ ሳታዩ ከነውርነታችሁ ትኖራላችሁ። ምን ማለት ነው? ጻድቅ ነኝ እያለ ከነ ኃጢአቱ ከሚኖር ሰውነት እግዚአብሔር ይሰውረን። የብዙዎቻችን ድካም ይሄ ነው። ያልተገባ ቦታ ላይ ተቀምጦ አጎቱ ቄስ እንደሆኑ የሚተርክላችሁ ሰው አታጡም። በጣም ፈሪ የሆነ ሰው አያቴ ጀግና ነበሩ ብሎ ሊያወራላችሁ ይችላል። ምን ጥቅም አለው የአያቱ ጀግንነት? እንደው በጣም መንፈሳዊ አባት ነበሩ፣ እኔ የቄስ ዘር ነኝ ይላል። ስትለካው እሱ መናፍቅ ነው። ማንም በታሪክ አይጸድቅም። ክርስትና ርስት ጉልት አይደለም። የአባቶቻችን ልጆች ነን የምንለው የአባቶቻችን ልጆች መሆናችንን በስራ ስንገልጥ ነው። አብርሃም አባት አለን እያሉ ሲመጻደቁ እግዚአብሔር ምን አለ? ከእነዚህ ድንጋዮች ለአብርሃም ልጆችን እግዚአብሔር ያስነሳል። ከድንጋይ አትሻሉም የአብርሃምን ስራ ካልሰራችሁ። የአብርሃም ልጆች ብትሆኑ ኖሮ የአብርሃምን ስራ በሰራችሁ ነበረ። ልቦና ይስጠን መድኃኔዓለም ለሁላችን። ስለዚህ ከአብርሃም በፊት አለው እያላቸው እነሱ ግን አባታችን አብርሃም ነው አሉ። ግድ የለም እኔን እንኳ ባትቀበሉ እስቲ የአብርሃምን ስራ ስሩ። የአብርሃምን ስራ ስትሰሩ እኔን እንድትቀበሉ አእምሯችሁ ይከፈታል። ከድንዛዜ ህይወት እግዚአብሔር ይሰውረን። ስለዚህ ክርስትና የተሰራልን መንገድ የምንኖርበት አይደለም። እንድንኖርበት የተነገረንን ብናየው ግን ጥሩ ነው። አሁን እንደምንኖረው ቀላል አይደለም ክርስትና። ፈርተን እንደሸሸነውም ከባድ አይደለም። ውስጡ ስንገባበት እግዚአብሔር መንገዱን ያስተካክልልናል። መድኃኔዓለም መንገዱን ያቅናልን። ይሄ ያልገባው ዓለም እግዚአብሔር ሊጎበኛው ሲመጣ የመጀመሪያው መንገድ ጠራጊ አሁን ርዕስ ያደረግነው ዮሐንስ ነበረ። የቦታችን ታላቅ ሰው ስሙ እዚህ የሰመረለት የዚህ ቦታ ታላቅ ነብይ፣ በተለይም የቦሌ ደብረ ሳሌም መድኃኔዓለም ፈዋሽ ጸበል ያለው መጥምቀ መለኮት ዮሐንስ አማላጅነቱ በሁላችን ላይ ይደረብን። ስለዚህ ምን አለ? ከኔ በኋላ የሚመጣው እሱ ከኔ በፊት የነበረ ነው አለ። በቃ ሁሉንም ነገር ለእግዚአብሔር እንደመስጠት ያለ ነገር የለም። ሰባኪው የስብከቱ ሞገስ ክርስቶስ መሆኑን ካላመነ ሲቆም ተራ ዲስኩር ይሆንበታል። ካህኑ የክህነቱ ግርማ ሹመት የሰጠው እግዚአብሔር መሆኑን ካላመነ እጁ ቆራጣ ይሆንበታል። አሳልሞ ሰይጣን አያስለቅቅም። አጥምቆ በሽታን አያድንም። ክርስቶስን ራስ ካላደረገ፣ የቤተ ክርስቲያኒቱን ቀኖና ካልጠበቀ፣ ለራሱ ክብር ካልሰጠ፣
በሚሞት ስጋው ላይ ኃጢአት እንዳይነግስ ካልጣረ በሃይማኖት ካልተመላለሰ ጥቅም የለውም። ምእመኑ 90 ጊዜ ነጭ ልብስ ቢለብስ ዋጋው ውድ የሆነ የጥበብ ቀሚስ ብታሰፋ ምእመኒቱ እግዚአብሔርን በትክክለኛ ማንነቱ ካላወቀችው ዲኮሬሽን ብቻ ይሆናል። ነጠላ ብቻ የሚያሳይ ክርስትና ከመያዝ መድኃኔዓለም ይጠብቀን ሁላችንን። ስለዚህ ክርስትና የሚጣፍጠው ሲናገሩ ሳይሆን ሲኖሩት ነው። በእግዚአብሔር ፊትም ብዙ መናገራችን አይደለም፣ ስራችን ነው የሚታየው። ስለ ዕውቀት አይሁድን የሚያክል ሊቅ ማንም የለም። ነገር ግን እግዚአብሔር ሲሰራ ደስተኞች አይደሉም። በሚሰራው አምላካቸው ቀኑ። የዚህ ዓለም ሰዎች እግዚአብሔርን ይጋፋሉ። ዓለም በስጋው በጣም ስግብግብ ሲሆን እግዚአብሔርን ይጋፋል። በዚህ ምክንያት ነው እኮ ጭንቅ የበዛባት ዓለም ላይ የምንኖረው። እንድንኖረው መስመራችን መስተካከል አለበት። ተራራው ዝቅ ማለት አለበት። ትዕቢተኞች ትሑታን መሆን አለባቸው። ጠማማው ይቅና፣ ክፉዎችና ሸፍጠኞች ቅኖች መሆን አለባቸው። ተንኮለኞች ሴራቸውን መተው አለባቸው። በባልንጀሮቻቸው መዳን አይኖቻቸው ደም የሚለብስ ምቀኝነትን መተው አለባቸው። ጠማማው ይቅና። ጠማማ ሰውነት አለ። ወንድምህ ሲያገኝ ይከፋሃል። ጎረቤትሽ ሲያልፍላት ቅር ይልሻል። ይሄ ጠማማ ሰብዕና ነው። መድኃኔዓለም ያስተካክልልን። ጠማማው ይቅና እያለ መጣ። ተራራው ዝቅ ይበል። ከኔ በላይ ማን አለ ብለው ድሃ ንቀው ፍርድ አጓድለው የሚኖሩ ሰዎች አሉ። እንደ ጠዋት ጤዛ ለሚወድቅ ስልጣን ድሃ እየበደሉ ፍርድ እያዛቡ የሚኖሩ ስንት አሉ። ስንቱ እያውለበለበ እንደ ባንዲራ እየተሰቀለ ጠዋት ማታ ወረደ። ስንቱን አየነው በእኛ ዕድሜ እንኳን። ትዕቢተኞች በዚች ዓለም ላይ አይቆዩም፣ እንደ ጠዋት ጤዛ ይረግፋሉ። ኢትቅና ላይ ለኩያን አለ ዳዊት። በክፉዎች ላይ አትቅና፣ ወኢትቅና ላይ ለገበርተ አመፃ፣ በአመፀኞች ላይ አትቅና። እስመ ከመሳይ ፍጡነ ይየብሱ፣ እንደ ሳር ለምልሞ ፈጥነው ይደርቃሉ። ወበከመ ሐመልማለ ሐምል ወፍጡነ ይወድቁ፣ እንደ ምድረ በዳ አበባ ድንገት ይረግፋሉ። ተወከል በእግዚአብሔር ወግበር ሰናየ፣ በእግዚአብሔር ታመን መልካምን ነገር አድርግ፣ በከበረ ከፍታ ላይ ያኖርሃል። ማን ያኖረን ወገኖቼ? እግዚአብሔር ከፍ አድርጎ ያኖረን ሁላችንንም። ስለዚህ ክፉን ዓለም የምንከተላት ሆኖ ነው። ነገ እንደ ሸንኮራ መጣ ነው የምትተፋው። ዓለም እስከ መጨረሻ ያከበረችው ሰው የለም። ስለዚህ በዚህ ዓለም ላይ ከፍታ የለም። ተራራው ዝቅ ይበል እያለ መጣ። ማነህ አንተ ብለው ጠየቁት። ለጠየቁት ጥያቄ ሲመልስ ነው እኔ በውሃ አጠምቃቸዋለሁ ለንስሐ፣ እኔ ልልቅ፣ እኔ ላንስ፣ እሱ ሊልቅ የሚገባ ይመጣል፣ እኔ መንገድ ጠራጊ ነኝ። ኢሳይያስ እንዳለ አንሰ ቃለ አዋዲ ዘይሰብክ በከዳ ወይብል ጽሁአ ፍኖቶ ለእግዚአብሔር፣ እኔ በምድረ በዳ የሚጮህ ሰው ድምፅ ነኝ። ኢሳይያስ በትንቢቱ እንደተናገረ እነሆ መንገድህን የሚጠርግ መልእክተኛዬን በፊትህ እልካለሁ ብሏል ኢሳይያስ። እሱም በክርስቶስ ፊት መጥቶ መንገድ እየጠረገ ለእግዚአብሔር ሰዎችን የሚያስተካክል የሰባኪነት ተልእኮ፣ የአገልጋይነት ተልእኮ፣ አገልግሎት ማለት ሰዎችን ለእግዚአብሔር ማዘጋጀት ነው። የዘመኑ አገልጋዮች ሰዎችን ለራሳችን ነው የምናዘጋጀው፣ ለኑሯችን